ስግጥ ፍምስ የሚለው ሐሳብና ሊዘጋጅ የታሰበው ሀገር አቀፍ ጉዞ ከፍተኛ ተቃውሞ እንደገጠመው ተሰምቷል። ምሁራኑም ዝምታቸውን ሰብረዋል። ቲክቶከር አዶናይ ይዞት ብቅ ያለው ስግጥ ፍምስ የሚል እሳቤ ትውልዱን በአሉታዊ መንገድ የሚያጀግን አደገኛ ሐሳብ ነው የሚሉ አስተያየቶች ከያቅጣጫው ሲሰነዘሩም ቆይተዋል። ይህን አስመልክቶም በትናንትናው ዕለት ስለ ጉዳዩ ምላሽ የሰጠው አዶናይ ያልተጠበቀ መልእክት አቅርቧል። ስግጥ የሚለውን ቃል የሰጠኝ በውስጥ የሚያስቀምጠው እግዚአብሔር ነው ማለት አነጋጋሪ ነገር ሲናገር ቃሉ ብዙ ስራዎችን እያሳጣኝ ብሎም ህይወቴ ላይ ችግር እየፈጠረ ነው ብሏል። በቅርቡ ከአዲስ አበባ ተነስቶ ወደ ክልል ከተሞች በመዘዋወር ወጣቱ አዶናይን አሪያ በማድረግ ማንንም ሳይሰማ ሰው ምን ይለኛል የሚል ፍርሃቱንም አስወግዶ እንዲሰግጥ ከዛም በስግጥና ውጤት ታዋቂ እንዲሆን የታሰበ መላ ኢትዮጵያን የሚያካልል ጉዞ ሊዘጋጅ መሆኑም ተሰምቷል። ይህንንም ቱር የሚያዘጋጀው ከቀናት በፊት ቲክቶከር አዶናይን ብራንድ አምባሳደር አድርጎ የሾመው አፍሮሃብ ኢትዮጵያ መሆኑ ሲነገር በሀገር አቀፍ ደረጃ በተዘጋጀው ቱር ወጣቱ እየሰገጠ እንዲፈምስ የሚያስችለውን የድፍረት ስነልቦና ከአዶናይ እንዲያገኝ ያለመ ስለመሆኑም ተነግሯል። ይህ መረጃ ከተሰራጨ በኋላ ሊዘጋጅ የታሰበው ቱር ከፍተኛ ተቃውሞ ገጥሞታል። በጉዞ ላይ እንደሚሳተፉ ከተገለጹት መካከል አንደኛው የሆነው አርቲስት ሰራዊት ፍቅሬ ከፍተኛ ትችት እየተሰነዘረበት ባለበትም ደራሲና መምህር የሆነው በድሉ ዋቅጅራ ያልተጠበቀ ሐሳብ ሰንዝሯል። መንግስትም በዚህ ጉዳይ ጣልቃ እንዲገባ ሲጠይቅ በፍጥነት እርምጃ መወሰድ እንዳለበትም አሳስቧል። ለመሆኑ ተቃውሞ የተነሳበት ሀገር አቀፍ ጉዞ ዓላማው ምንድነው? ጉዞ ተቃውሞ የገጠመውስ ለምንድን ነው? ከምሁራኑ አንደበት የተሰማው ድምጽ ምን ይላል? አዶናይ እባካችሁ ሲል የተማጸነውስ ምንድነው? መንግስት እርምጃ እንዲወስድ የተጠየቀውስ ማን ላይ ነው? ሁሉንም በዝርዝር ወደ እናንተ እናደርሳለን። አርቲስቶችንና ምሁራኑን ስላፋጠጠው የስግጥ ፍምስ ቱርና የመንግስት እርምጃና የአዶናይ ተማጽኖን አስመልክቶ እየተሰሙ ያሉ አዳዲስ መረጃዎችንና ከባድ ተቃውሞችን ነግራችኋለን። መጥተዋል። ስግጥ የሚለው ቃል ወጣቱ ላይ ከቃልነት የዘለለ ሐሳብን እያሰረጸ መጥቷል። የቪዲዮ ማድመቂያ ብቻ ከመሆን ተሻግሮም የቃሉ ሐሳቤ ገብቶናል ባሉ ሰዎች በድርጊት መገለጥ ከጀመረም ሰነባብቷል። ቃሉ ትውልዱን የሚያነቃና ጠንካራ ስነልቦናን የሚገነባ ነው በሚሉ ደጋፊዎችና የለም ይህ ሐሳብ ወጣቱን መረን የሚለቅ አላስፈላጊ ድንቁርና ውስጥ የሚጨምር ነው ባሉ ነቃፊዎች መካከልም ፍጥጫው ባየለበት ሰዓት አዶናይ ያልተጠበቀ ምላሽ ሰጥቷል። ስግጥ ፍምስ የሚል ቃል ብዙ ስራዎችን እያበላሸበትና ቃሉን እየተቃወሙት ባሉ ሰዎች ምክንያት ነገሮች እየተበላሹበት መሆኑን ተናግሯል። የቃሉን ትርጉም አላውቀውም ነበር፣ ትርጉሙን አለማወቅ የሚሆናል በድፍረት እንድናገር ይረዳኝ ሲል ነገር ግን ከቃሉ በዘለለ ያለውን ሐሳብና በቃሉ ውስጥ ማስተላለፍ የፈለግኩትን ብሎም ሰው ላይ መገንባት ያሰብኩትን ስለ ንቦና ብትረዱኝ መልካም ነው ሲል ተደምጧል። ይህን ቃል እግዚአብሔር ያቀበለኝ ለብዙዎች እንዳደርሰው በውስጤ ያኖረው ቃል ነው ሲልም አገሪቱ ላይ ያላችሁና የመሰገጥ ትክክለኛ ትርጉም የገባችሁ ምሁራን አግዙኝ በማለት አነጋጋሪ ሐሳብ ሰንዝሯል። ይህም በእንዲህ እንዳለ በቅርቡ ስግጥ ፍምስ በሚል መርህ አዲስ የጉዞ ዘመቻ ሊካሄድ መሆኑም ተሰምቷል። የብራንድ አምባሳደርነት ፊርማውን ካኖረበት አፍሮሃብ ኢትዮጵያ ከተሰኘ ድርጅት ጋር በመተባበር ከአዲስ አበባ በመነሳት መላ ኢትዮጵያን የሚያካልል ወጣቱን የህብረተሰብ ክፍል ዓላማ ያደረገ ስግጥ ፍምስ የተሰኘ ሀገር አቀፍ የጉዞ ዘመቻ እንደሚከናወን ተነግሯል። የአፍሮሃብ ኢትዮጵያ ድርጅት ይህ ቱር የሚካሄደው አዶናይን ከፊት በማስቀደም ወጣቱ ከእርሱ የስግጥና ፍምስና የስኬት ሂደት እንዲማርና ፍርሃቱን አስወግዶ የውስጡን ድምጽ ብቻ በመስማት እንዲሰግጥ የሚያግዘውን ስለ ንቦና ከአዶናይ እንዲያገኝ የሀገሬውን ወጣት ከአዶናይ ጋር በአካል ፊት ለፊት ለማገናኘት ዓላማ ያለው ዝግጅት መሆኑንም ገልጿል። ይህም መረጃ እንኳን ዘንቦብሽ እንደሚባለው አባባል የሆነበት በርካታ ህዝብ ጉዞውን ሲቃወመው ተሰምቷል። አዶናይ በተንቀሳቃሽ ምስል በሚያጋራቸው ማንንም እንዳትሰሙ ደድቡ፣ ሰግጡ፣ እንዲህ ስትሆኑ ነው ስኬታማ የምትሆኑት የሚል ሐሳብን ያዘሉ ቪዲዮዎች ምክንያት ወጣቱ ከማህበረሰብ እሴት ያፈነገጡ ለህይወቱ የማይበጁ ድርጊቶችን ሲከውን እየታየ ባለበት ይባስ መላ ኢትዮጵያን የሚያካልል ስግጥ ፍምስ የተሰኘ ቱር ትውልድ እንዳያስብ የሚያደርግ እንዳይማርም የሚያሰንፍ እሳቤን በማስረጽ ወጣቱን ወዳልሆነ አቅጣጫ የሚያስጉዝ በመሆኑ የሚመለከተው አካል
እርምጃ መውሰድ እንደሚገባው እየተጠየቀም ይገኛል። በጉዞ ከሚሳተፉ ሰዎች መካከል አርቲስት ሰራዊት ፍቅሬ አንዱ መሆኑ መሰማቱ ደግሞ የስግጥ ፍምስ እሳቤና ጉዞ ላይ እየተቃወሙ ከሚገኙ በርካታ ሰዎች ትችት እንዲሰነዘርበትም እያደረገ ነው። እንደ ታላቅ ባለሙያነቱና በዘርፉ ውስጥ ብዙ እንደሰራ ሰው ይህ ሐሳብን በመቃወም ወጣቱን ወደሚጠቅመው መንገድ መምራት ሲገባው እንዴት ተሳታፊ ሆኖ ይገኛል ያሉ ሰዎች ሲተቹት ታይቷል። በዚህ ጉዳይ ላይም ቴዎድሮስ ተክለአረጋይ ሰራዊት ፍቅሬ ምንድነው የሆነው በሚል ጥያቄ በመጀመር እንዲህ ሲል ሐሳቡን አጋርቷል። ሰራዊት ፍቅሬ ምንድነው የሆነው? ከስንት ሀገር ከሚመሩ ሰዎች ጋር እንዳልዋለ እንዴት በመጨረሻ ይሄ ሆነ? ስንት ነገር በተናገረበት አንደበቱ ከአዶናይ ኋላ ኋላ እየተከተለ ወጣቱን ትውልድ ደድቡ፣ ሰግጡ፣ ፈምሱ ሊል ነው ማለት ነው። ሰራዊት ምንድነው የፈለገው? ገንዘብ ወይስ አላማውን የገዛው? እዚህ ከገባ የት ነው ላይገባ የሚችለው? ይህ ቦታ ለኔ አይሆንም የሚባል ነገር የለም እንዴ? በማለት ብቻ ነገሩ ያሳዝናል ሲል ሐሳቡን አጋርቷል። በሌላ ወገን ያሉ ደግሞ ከቃሉ በላይ ሊተላለፍ የፈለገውን ሐሳብ መረዳት ለትችትና ለተቃውሞ እንዳንፈጥን ይረዳናል። ቃሉን ብቻ ሳይሆን ሐሳቡን ተረዱት የሚሉም አልታጡም። በስግጥ ፍምስ ቱርና በተሳታፊ ሰዎች መካከል የሐሳብ ፍጭቶች እየተደረጉ ባለበት ታዋቂው ደራሲና የስነ ጽሑፍ መምህር የሆነው ዶክተር በድሉ ዋቅጅራ ስለ ስግጥና ብሎም ስግጥ ፍምስ በሚል መርህ ስለተዘጋጀው ቱር ዝምታውን ሰብሮ ተቃውሞውን አሰምቷል። አርቲስት ሰራዊት ፍቅሬ በዚህ ሐሳብ ላይ መሳተፉ አደገኛ መልእክት እንዳለው የተናገረው ዶክተር በድሉ መንግስት እርምጃ ሊወስድ እንደሚገባ ያሳሰበበትን ሐሳብ እንዲህ ሲል አስፍሯል። እንደ ኢትዮጵያ አየር መንገድ ኢትዮጵያን ለደህንነታቸው የቆመ ኃላፊነት የሚሰማው አስተዳዳሪ የሚያገኙት መቼ ነው ሲል በጥያቄ ይጀምራል። በመጀመሪያ ከ40 በላይ በሚሆኑ ዩኒቨርሲቲዎች ተምረው ተመርቀው ወይም ትምህርታቸውን 12ኛ ላይ አቁመው እዚህ ግባ የሚባል የስራ ዕድል በሌለባት ሀገር የሚበተኑ ወጣቶች ማህበራዊ ሚዲያውን እንደ ስራ ፈጠራ ዕድል በመጠቀም ራሳቸውን በገቢ ለመደጎም የሚያደርጉትን ጥረት በጅምላ አልቃወምም። ለዚህ ጽሑፍ መነሻ የሆነኝ ግን በቁጥር ጥቂት የማይባሉ ለይዘት ፈጠራ ያጠራቸው ዕውቀትና የህይወት ልምድ ድንቁር የአእምሮና የስነልቦና ችግር በወለደው ድፍረትና ንቀት ተክተው የደደቡና የሰገጡ ናቸው። እንደ ሰመረ ባሪያው፣ አሌክስ አብርሃም ወዘተ ያሉ ሰዎች በቲክቶክ በሚሰሩት ጠቃሚ ይዘት ስማቸው እንኳን ሳይጠራ አለመለወጥን፣ አእምሮን አለመጠቀምን አርማ አድርገው የሚንቀሳቀሱ ወጣቶችን መኪና የሚሸልሙ በሚሊዮን የሚቆጠሩ ተከታዮች እንዲያገኙ የሚያግዙ ተቋማትን መመልከት እጅግ በጣም ያሸማቅቃል። በሀገርና በማህበረሰብ ላይ ተስፋም ያስቆርጣል። ይሁን እንጂ ፕሮፌሰር መስፍን ወልደ ማርያም በሀገርና በማህበረሰብ ላይ ተስፋ መቁረጥ ሀገርን ለደንቆሮች፣ ለደፋሮችና ለአምባገነኖች አሳልፎ መስጠት ነው ይሉ እንደነበረው ይህን እንዳሻው ብሎ ማለፍ ያዳግታል። ምን አይነት ተቋማት ናቸው ይህን የሽልማት ፕሮግራም የሚያዘጋጁትና በገንዘብ የሚደግፉት? እነዚህ ተቋማት ሀገርና ማህበረሰብ ከሸቀጣቸው ማራገፊያነት የዘለለ ትርጉም የላቸውም ማለት ነው። በነገራችን ላይ ከሳቴ ብርሃን ተሰማ የአማርኛ መዝገበ ቃላት ሰገጠ የሚለውን ቃል ክፉ ሰው፣ ሞገደኛ፣ የሰውን ነገር የማይቀበል ሲል ይፈተዋል። የሽልማቱ ሲገርመን ሰግጥ ፈምስ የሚባል ሀገራዊ ጉዞ አዶናይን ይዞ ድንቁርናን ተመርኩዞ ሊዘጋጅ ስለመሆኑ ጋዜጣዊ መግለጫ መሰጠቱን ተመለከትኩ። በኤአይ የተሰራ ነው በሉኝ ብዬ ሰዎች ጋር ደወልኩ። የተመኘሁት ግን ሳይሆን ቀርቶ እውነት ሆነ። ልጆችና ወጣቶች በተለያየ ምክንያት የእነዚህ ቲክቶከሮች ተከታይ ሊሆኑ ይችላሉ። እኔን እንቅልፍ የነሳኝ ፈጽሞ በማልጠብቀው ሁኔታ የጋዜጣዊ መግለጫ ተናጋሪ ወይዘሮና የሰራዊት ፍቅሬ ጉዳይ ነው። ይቺ ሴት ለልጆቿ ደድቡ፣ ሰግጡ ትላለች ማለት ነው። በአፍላ የሬዲዮ ድራማ አህዱ ብሎ ብዙ ውጣ ውረዶችን አልፎ እዚህ የደረሰው ሰራዊት ፍቅሬ የመጣበት የሙያ ትግል ጉዞ ላይ ውሃ ከልሶ ሰግጥ ፈምስ የሚል ሀገራዊ ዘመቻ ፊት አውራሪ ለመሆን የተነሳው ምን አስልቶ ነው? ለመሆኑ ሰራዊት የዚህ አካል መሆኑ ለልጆቻችን የሚያስተላልፈው መልእክት እዚህ የደረስኩት ደድቤ ሰግጬ ነው የሚል እንደሆነ ያውቃል ሲል በመጠየቅም ሐሳቡን ይቀጥላል። ዶክተር በድሉ ዋቅጅራ የትምህርት ስርዓታችን ማጥ ውስጥ ነው። በሙስና ተጨማልቀናል። የሃይማኖት ተቋሞቻችን ረግሰው ዓለማዊ መድረኮች እየመሰሉ ነው። ይህ ሁሉ አልቆረቆራቸውም፣ ለዘመቻም አላነሳሳቸውም። ወርቅ በወርቅ ብሎ ፊልም የሰራበት ሀገራችን የምትታወቅበት አትሌቲክስ ተዋርዶ ከዓለም የአትሌቲክስ ሻምፒዮና ያለ ወርቅ መመለሳችን እንኳን ሰራዊት ፍቅሬን በቁጭት ለተግባር አላነሳሳውም። ሰራዊትን ለዘመቻ ያነሳሳው የሀገሪቱ የደደቦች የሰገጤዎች ማነስ ነው። በመጨረሻም ይህ ጉዞ የሀገራዊና ማህበረሰባዊ ውድቀታችን ይፋዊ አዋጅ ነው። ኢትዮጵያ የምትባል ሀገርና ሕዝብ አስተዳድራለሁ የሚል መንግስት፣ ባህል ሚኒስቴር፣ ትምህርት ሚኒስቴር፣ በወጣቶችና ሴቶች ማህበራዊ ጉዳይ ላይ የሚሰሩ ሚኒስትሮች ካሉ ይህ ጉዞ
መታገድ አለበት። ከዚህም በተጨማሪ በሃይማኖት ስም በአነቃቂ ንግግር ስም በይፋዊ ማህበራዊ እሴቶቻችን የሚቃረኑና የዘቀጡ ለማጭበርበር የቀረቡ ይዘቶችን በማቅረብ በህዝብ በተለይም ባልተማረው ማህበረሰብ ስነልቦና የሚጫወቱ የማህበራዊ ሚዲያ ይዘት አቅራቢዎች ላይ ህጋዊና ተገቢ እርምጃ ሊወሰድ ይገባል በማለት ሐሳቡን አጋርቷል። መንግስትም በዚህ ጉዳይ ጣልቃ ገብቶ እርምጃ በመውሰድ ይህን እንቅስቃሴ እንዲያስቆመውም ጠይቋል። ውድ የአማርያ ቲዩብ ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳባችሁን አስተያየት መጻፊያው ላይ አጋሩን እያልን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ቸር ቆዩልን።